እንቅልፋችሁን ለመጀመር ወደ ምኝታችሁ ሄዳችሁ ትንሽ ሶሻል ሚዲያ ልመልከት ብሉና የመጨረሻም አሁንም አንድ ቪዲዮ ብቻ እያላችሁ ድንገት 3 ሰዓት ሙሉ እየተጠቀማችሁ ራሳችሁን ታገኛላችሁ። ከዚያ ከ12 ሰዓት በኋላ ስትነሱ አይኖቻችሁ እየተቃጠሉ፣ አይምሯችሁ ደካማ፣ አካላችሁም ዝሎ ራሳችሁን ታገኛላችሁ። ደግማችሁም ነገ ቶሎ ተኛለሁ ትላላችሁ፣ ግን መልሳችሁ እንደዛው ናችሁ። ነገር ግን አንድ ኢንተርፕረነር ወይም በዩቲዩብ ላይ ያለ ኮንተንት ክሬተር ቲክቶክ ላይ የሚያስተላልፍ ላይቭ ስትሪመር 5 ሰዓት ብቻ እንቅልፍ እያደረገ እጅግ ጥሩ ተኝቻለሁ፣ አሁንም ነቅቻለሁ ሲል ትሰማላችሁ። እናንተም እንዴት እንደዚህ ሆነ ትላላችሁ። ታዲያ ዛሬ አንዳንድ ሰዎች እንቅልፋቸውን እንዴት እንደሚቀንሱ እንዴትም ነቅተው ተዘጋጅተው እንደሚነሱ ትረዳላችሁ። የእውነተኛ እረፍት ሳይንስ የሚመሰረተው በምንተኛው ሰዓት ብዛት አይደለም፣ አእምሯችን እንቅልፍ በምንተኛበት ሰዓት ውስጥ ምን ያህል በትክክል አርፏል በሚለው ነው እንጂ። አእምሯችሁ በእያንዳንዱ 90 ደቂቃ 3 እንቅልፍ ደረጃዎችን ይሻገራል። ከቀላል እንቅልፍ ወደ ጥልቅ እንቅልፍ፣ ከዛን ደግሞ ወደ ህልም እንቅልፍ የሚባሉ 3 ደረጃዎችን በ90 ደቂቃ ውስጥ ያልፋል። ጥልቅ እንቅልፍ ማለት ሰውነታችሁ ማለትም ጡንቻችሁ፣ ኢሚዩን ስርዓታችሁ፣ ኃይላችሁ እንዲታደስ ያደርጋል። የህልም እንቅልፍ ደረጃ ደግሞ የአእምሮአችሁን ትኩረት የማድረግ የመፍጠር የማስታወስ አቅማችሁን ያሻሽላል። እነዚህ ስትተኙ የምታልፉባቸው ደረጃዎች ከተከሰቱ 25 እስከ 6 ሰዓት ብትተኙ እንኳን ሙሉ እረፍት ይሰማችኋል። ነገር ግን ይህ ከላይ ያየናቸው ደረጃዎች በተለያዩ ምክንያቶች በመብራት፣ በጭንቀት፣ በካፊን በመሳሰሉት ከተቋረጡ 9 ሰዓት እንኳን ተኝታችሁ ደካማ ትሆናላችሁ። ስለዚህ ብዙ መተኛት አይደለም ልዩነቱ ያለው፣ ጥቂት ተኝታችሁም እንቅልፋችሁ ያማረ ከሆነ በቂ እረፍት አድርጋችኋል። ይህን እንዴት ማድረግ እንደሚቻል አብረን እናያለን። ዓላማችን የበለጠ ሰዓት መተኛት አይደለም፣ በእያንዳንዱ ጊዜ ውስጥ የበለጠ ጥልቅ እንቅልፍ ማግኘት ነው። ይህን እንዴት መምጣት እንደሚቻል አሁን እንጀምር። አንደኛ፣ በተመሳሳይ ሰዓት ተኙ፣ ደግሞ በተመሳሳይ ሰዓት ንቁ፣ እሁድንም ጨምሮ። አእምሮ መደበኝነትን፣ ተመሳሳይነትን፣ ኮንሲስተንሲን ይወዳል። በየቀኑ በተመሳሳይ ሰዓት መተኛት ሰውነታችን ሜላቶኒን በራሱ እንዲያፈልቅ ያደርጋል። ሜላቶኒን እንድንተኛ የሚያግዘን የሆርሞን አይነት ነው። በተመሳሳይ ሰዓት የማይተኛ እንቅልፍ አእምሯችሁን ያልተረጋጋ ያደርጋል፣ ጥልቅ እንቅልፋችሁንም ይጎዳል። ምሳሌ፣ ሁሌ 4 ሰዓት መተኛ ከፈለጋችሁ 12 ሰዓትም ደግሞ መነሳት ከፈለጋችሁ ይህን ሁል ጊዜ ያደርጉት፣ አታዛፉት። ሁለተኛው የ90 ደቂቃ ህግን መከተል ነው። አንድ የእንቅልፍ ዙር 90 ደቂቃ ነው። በመካከሉ ከተነሳችሁ ደካማ ትሆናላችሁ። ዙሩን ጠብቃችሁ ከተነሳችሁ ግን ንቁ ትሆናላችሁ። ቅድም ያየናቸው 3ቱ የእንቅልፍ ደረጃዎች የሚፈጁ 90 ደቂቃ ነው። ስለዚህ ስታቅዱ እንደዚህ አድርጉ። 5 ሰዓት ከተኛችሁ በውስጡ 3 ዙሮች እንዳለ አስቡ። 6 ሰዓት ሲሆን ደግሞ 4 ዙሮች። ስለዚህ እነዚህን በጠበቀ መልኩ ለመተኛት ራሳችሁን አዘጋጁት። አላርምም ስትሞሉ ይሄ የ90 ደቂቃ ህግን ጠብቁት። ይሄ ሐሳብ ካልገባችሁ በኮሜንት መስጫው ላይ ጠይቁኝ። ሶስተኛው፣ ከመተኛታችሁ በፊት የ60 ደቂቃ ዝግጅት የሚባለውን ተግብሩት። 3-2-1 ይባላል። ከ3 ሰዓት በፊት ከባድ ምግብ አትብሉ። ከ2 ሰዓት በፊት የሚያስጨንቅ ስራ ካለ አቁሙ። ከ1 ሰዓት በፊት ስክሪን አትመልከቱ። የቲቪ ስክሪን ሊሆን ይችላል፣ የስልክ ስክሪን ሊሆን ይችላል። እነዚህን አትመልከቱ። በስክሪን ፈንታ መልካም ሐሳብ ወይም ሜዲቴሽን እያደረጋችሁ ቆዩ፣ ወይም ለስለስ ያለ ሙዚቃ አዳምጡ። አራተኛው ደግሞ የጠዋት ፀሐይ ብርሃን መውሰድ ነው። ቶሎ ከምታገኙት የንቃት አይነት አንዱ የጠዋት ፀሐይ ብርሃን ነው። ልክ ከእንቅልፍ እንደተነሳችሁ መጀመሪያ ላይ በፍጹም ስልካችሁን አትንኩ። ወደ ውጭ ውጡ፣ እናም 10 ደቂቃ የፀሐይ ብርሃን ተቀበሉ። ይህ ብርሃን የሰውነትን ሪትም ያዘምናል፣ ሜላቶኒንም ያነሳሳል። ስለዚህ በጠዋት ከተነሳችሁ በኋላ የፀሐይ ብርሃን ለመውሰድ ወደ ውጪ ይውጡ። 5ኛው፣ ከነቃችሁ በኋላ በቀዝቃዛ ውሃ ታጠቡ ወይም እንቅስቃሴ አድርጉ። ፊታችሁን በቀዝቃዛ ውሃ ታጠቡ ወይም 20 ፑሽ-አፕ ስሩ፣ ወይም ማንኛውንም የልብ መምታትን የሚያሳድግ እንቅስቃሴ አድርጉ። የእንቅልፍ ድካም ወዲያውኑ በዛ ጊዜ ይጠፋል። በ3 ደቂቃ ውስጥ ኃይላችሁ በከፍተኛ ደረጃ ይጨምራል። ስለዚህ ከላይ ያየናቸውን 5ቱ መንገዶች ተጠቀሙ። አሁን ደግሞ አድቫንስድ የሆኑ እንቅልፍን መቆጣጠሪያ ዘዴዎችን አብረን እናያለን። እነዚህ ከፍተኛ አፈጻጸም ያላቸው ሰዎች የሚጠቀሙባቸው መንገዶች ናቸው። አንደኛው የካፊንን ጊዜ መቆጣጠር ነው።
ካፊን የእንቅልፍ ምልክትን ይከለክላል። ከ6 እስከ 8 ሰዓት በሰውነት ውስጥ ስለሚቆይ ብትተኙ እንኳ ጥልቅ እንቅልፍን እስከ 30% ይቀንሳል። ካፊን የሚባሉት ቡና፣ ኮካኮላ፣ የተለያዩ አይነት የካፊን አይነቶችን ከመተኛታችሁ ከ8 ሰዓት በፊት ላለመጠቀም ራሳችሁን አስሞክሩት። ሁለተኛው ጨለማ፣ ቀዝቃዛ፣ ጸጥ ያለ ክፍልን ለመኝታችሁ መጠቀም ነው። ከፍተኛ የእንቅልፍ ከባቢ ሙቀቱ ከ18 እስከ 20 ዲግሪ ሴልሲየስ፣ መብራቱ ሙሉ ጨለማ መሆን አለበት፣ ድምፁ ጸጥ ያለ መሆን አለበት። በዚህ ጊዜ ጥሩ እንቅልፍን እንድተኙ ያደርጋችኋል። ክፍሉ እየቀዘቀዘና እየጨለመ ሲሄድ ሰውነታችሁ የበለጠ ጥልቅ እንቅልፍ ውስጥ ይገባል። አራተኛው አእምሮን ማጽዳት ነው። አእምሮ ማጽዳት ማለት ከመተኛታችሁ በፊት የሚያስጨንቃችሁ ወይም ሐሳባችሁን የተቆጣጠረ ነገር ካለ በወረቀት ላይ ጻፉት። አእምሯችሁ በቱዱ ሊስት ወይም አደርገዋለሁ በሚል ዝርዝር ሐሳብ ሲሞላ መተኛት ይከብደዋል። መጽሐፍ ግን አእምሯችሁ እንዲረጋጋ ያደርጋችኋል። የተሻለም እንቅልፍ እንድተኙ ይረዳችኋል። ለጥልቅ እንቅልፍም ዝግጁ ያደርጋችኋል። ስለዚህ እንቅልፋችሁን በብቃት መቆጣጠር አለባችሁ። ምክንያቱም ስኬት የሚመጣው እንቅልፍ ላይ ስኬት የሚመጣው እንቅልፍ ላይ በጣም ከሚተኙ ሰዎች አይደለም፣ ግን ሲነሱ ከሚነቁ እና ትኩረት ካላቸው ሰዎች ላይ ነው። እንቅልፋችሁን አሻሽሉ። ትንሽ ሰዓት ተኝታችሁም ንቁ መሆን ትችላላችሁ። እንቅልፋችሁን አጣጥሙ፣ በብልሃትም ተኙ። ሰውነታችሁን ለጥልቅ እንቅልፍ አስተምሩት። ግልጽ ህልም እንዲያይ፣ በኃይል እንዲነሳ፣ ነቅቶ እንዲነሳ ከላይ ያየናቸውን ነገሮች ተጠቀሙ። መተኛታችሁ በብዙ ሰዓት መወሰን የለበትም። ጥቂት ተኝታችሁም ንቁ መሆን ትችላላችሁ። ከላይ ያየናቸውን ዝርዝር 8 ጉዳዮችን ከተጠቀማችሁ እንቅልፋችሁ ያማረ፣ ከእንቅልፋችሁም በኋላ የምታገኙት ቀን የነቃና የበራ ሆኖ ታገኛላችሁ። ስለዚህ እነዚህ ሜካኒዝሞች ተጠቀሙ። ሐሳብ፣ ጥያቄ ካላችሁ በኮመንት መስጫው ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናላችንን አባል ይሁኑ። መልካም ጊዜ፣ መልካም ቀን፣ መልካም ሳምንት።